ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ የሚጣፍጥ በጣም ቀላልና ፈጣን ቁርስ አሰራር ይዤላችሁ መጥቻለሁ። በመጀመሪያ ሳህናችን ላይ 1 ከግማሽ ኩባያ ፍርኖ ዱቄት፣ 2 የሾርባ ማንኪያ ስኳር፣ 1 የሻይ ማንኪያ ጨው፣ 1 እንቁላል፣ 1 ከግማሽ ኩባያ ውሃ እናደርግና አንድ ላይ እንመታዋለን። በዚህ መልኩ ከቀላቀልን በኋላ 2 የሾርባ ማንኪያ ዘይት እናደርጋለን። በመቀጠል የተፈቀፈቀ ካሮት፣ በስላይስ የተከተፈ ሽንኩርትና የፈረንጅ ቃሪያ እናደርጋለን። አንድ ላይ በደንብ እናዋህደዋለን። መጥበሻችንን በመካከለኛ ሙቀት አገለን ዘይት እናደርጋለን። ዘይቱ ሲሞቅ ሊጣችንን እናፈሳለን። ከዛ በስሱ እናደርሰዋለን። መጥበሻችሁ በጣም እንዳይገልባችሁ፣ ምክንያቱም አትክልቱ ሳይበስል ቶሎ ቂጣው ብቻ በስሎ ነው የሚወጣው። አነስተኛ ሙቀት ደግሞ ካደረጋችሁት ዘይት ሊመጥባችሁ ስለሚችል በመካከለኛ ሙቀት አድርጋችሁ በሁለቱም ሳይድ አብስላችሁ በዚህ መልኩ ታውጡና በትኩስ ታቀርባላችሁ። በጣም ነው የሚጣፍጠው። በጣም ፈጣን ነው። የፈረንጅ ቃሪያው ደስ የሚል ፍሌቨር ይሰጠዋል። ነገር ግን መጨመር ካልፈለጋችሁ የአበሻ ቃሪያ መጠቀም ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ስራ ቪዲዮ እስከምንገናኝ ቻው።